በህይወታችን ውስጥ አንዳንዴ ግራ የሚያጋቡ ሁኔታዎች ውስጥ ልንገባ እንችላለን። ዛሬ የምንመለከተው ራስን ከስነልቦናዊ ተጽዕኖዎች እንዴት መከላከል እንደሚቻል ነው። በተለይም የማታለል ድርጊቶችን ለይቶ ለማወቅ እና ለማቋቋም የሚረዱንን መንገዶች እናያለን። እስቲ አብረን እንጀምር። የማታለል ስሜት ልክ በዚህ ምስል ላይ እንደሚታየው ነው። አንድ ሰው ከጀርባ ሆኖ የሚቆጣጠረን፣ እኛ ደግሞ አሻንጉሊት የሆነን ያህል እንዲሰማን ያደርጋል። በራሳችን ውሳኔ ላይ እንድንጠራጠርና ግራ እንድንጋባ ያደርገናል። የሆነ ነፃነታችንን እየተቀማን ያህል ማለት ነው። እስቲ ይህንን ስሜት እናስበው። የሆነ ውይይት ውስጥ ገብተን ስንወጣ በጣም ግራ የተጋባንና የተረበሽን ስሜት ይዘን ለምን ተስማማው ብለን ራሳችንን የጠየቅንበት ጊዜ አለ። ይህ ስሜት የማታለል ድርጊት አንዱና ዋነኛው ውጤት ሊሆን ይችላል። እሺ፣ ታዲያ ራሳችንን ለመከላከል እንዲረዳን ዛሬ እነዚህን 5 ቁልፍ ጉዳዮች አንድ በአንድ እንመረምራለን። ከስሜቱ ጀምረን እስከ መከላከያ ስልቶቹ ድረስ ያለውን ነገር በሰፊው እናያለን። እንግዲያው በመጀመሪያው ክፍላችን እንጀምር። እዚህ ላይ የምናየው የማታለል ድርጊት በስሜታችን እና በአእምሯችን ላይ ምን አይነት ተጽዕኖ ያሳድራል የሚለውን ነው። ይህ ጥቅስ የማታለልን ጉዳት በጣም ግልጽ በሆነ መንገድ ነው የሚያስቀምጠው። በራስ መተማመንን ያሳጣል፣ ብስጭት ይፈጥራል፣ ከዛም አልፎ ተስፋ እስከ ማስቆረጥ ያደርሳል። ጉዳቱ ቀላል እንዳልሆነ ከዚህ መረዳት ይቻላል። እሺ፣ አሁን ደግሞ በቀጥታ ወደ አታላዮችን ዋና ዋና ስልቶች እናምራው። ዘዴዎቻቸውን በደንብ ማወቅ ድርጊታቸውን ለመረዳት እና ራሳችንን ለመከላከል ትልቁ ቁልፍ ነው። አታላዮች የሚጠቀሙበት የራሳቸው የሆነ የድርጊት መመሪያ አላቸው ማለት ይቻላል። በዚህ ምስል ላይ ከሚታዩት ብዙ ዘዴዎች መካከል እኛ ዛሬ በጣም የተለመዱ እና ዋና ዋና የሚባሉትን 4ቱን ለይተን እናያቸዋለን። እነዚህን 4 ቁልፍ ስልቶች በደንብ ልብ እንበላቸው። አንደኛ፣ ተጎጂ መስለው በመቅረብ ርህራሄን ይጠቀማሉ። ሁለተኛ፣ እውነተኛ ዓላማቸውን ይደብቃሉ፣ በውሸት እና በተመረጡ እውነታዎች ይጋርዱታል። ሶስተኛ፣ ጥፋትን በሌሎች ላይ ያላካሉ፣ በፍጹም የራሳቸውን ስህተት አምነው አይቀበሉም። እና አራተኛው ደግሞ ጥገኝነትን ይፈጥራሉ፣ በእነሱ ላይ ጥገኛ እንድንሆን በማድረግ ሊቆጣጠሩን ይሞክራሉ። ስልቶቹን አይተናል። ጥሩ። አሁን ደግሞ እስቲ ከእነዚህ ስልቶች በስተጀርባ ያሉትን ሰዎች አይነት እንመልከት። ምን አይነት ባህሪና ስብዕና ነው እነዚህን ድርጊቶችን የሚፈጽመው? በስነ ልቦናው ዓለም ውስጥ ዘ ዳርክ ትሪያድ የሚባል ጽንሰ ሐሳብ አለ። ይሄ ጽንሰ ሐሳብ በተለይ የማታለል ባህሪን በስፋት የሚያሳዩ 3 አይነት የስብዕና አይነቶችን አንድ ላይ አድርጎ ይገልጻል። አሁን በዚህ ስላይድ ላይ እንደምናየው በጣም የሚገርመውን ነገር እነዚህ 3ቱ ባህሪያት እርስ በርስ እንዴት እንደሚተሳሰሩ ነው። ናርሲሲዝም፣ ማኪያቬሊያኒዝም እና ሳይኮፓቲ ምንም እንኳን ተለያዩ ቢሆኑም በአንድ ሰው ላይ ተደራርቦ ሊገኙ ይችላሉ። እሺ፣ እያንዳንዱን ባህሪ በአጭሩ እንመልከት። ናርሲሲዝም ስንል ከልክ ያለፈ እኔ ነኝ ታላቅ ባይነት እና የሌላውን ሰው ስሜት ያለመረዳት ነው። ማኪያቬሊያኒዝም ደግሞ ተንኮልን እና የራስን ጥቅም ብቻ ማስቀደም ነው። ሳይኮፓቲ በበኩሉ ጸጸት የለሽ እና ጸረ ማህበረሰባዊ ድርጊቶችን መፈጸም ነው። እስካሁን ስለ ማታለል ስሜት፣ ስለ ስልቶቹ እና ስለ አታላይ ሰዎች ባህሪ ተመልክተናል። አሁን ግን ወደ ተግባራዊው ክፍል መጥተናል። የማታለል ድርጊት የተፈጸመ መሆኑን የሚያሳዩትን የማንቂያ ደውሎች ወይም ቀይ ባንዲራዎች እንለያለን። የመጀመሪያው የማንቂያ ደውል ይህ ነው። አንድ ሰው የራሳችንን አስተሳሰብ እና ትውስታ እንድንጠራጠር ሲያደርገን፣ እንደዛ ላልኩም ወይም አንተን ያረሳኸው እያለ የአእምሮ ሰላማችንን ለመንሳት ይሞክር ከሆነ ይህ ግልጽ የማታለል ምልክት ነው። ሁለተኛው ቀይ ባንዲራ ደግሞ ይሄ ነው። ከአታላይ ሰው ጋር በነፃ የሚባል ነገር የለም። የሚያደርጉልን እያንዳንዱ ውለታ የሆነ ድብቅ ዋጋ አለው። ይህም በኋላ ላይ የዕዳ ስሜት እንዲሰማን በማድረግ የፈለጉትን እንዲያደርጉ በር ይከፍትላቸዋል። ሶስተኛው እና በጣም የተለመደው ምልክት ይሄ ነው። ጥፋትን በሌሎች ላይ ማላከክ። አታላዮች በፍጹም ስህተታቸውን አምነው አይቀበሉም። ሁልጊዜም ነገሩን አዝረው ጥፋተኛው እኛ እንድንመስል ያደርጋሉ።
እሺ፣ አሁን ወደ መጨረሻው ግን በጣም ወሳኝ ወደሆነው ነጥባችን እናምራ። በሰዎች ላይ በጎ ተጽዕኖ መፍጠር እና እነሱን ማታለል መካከል ያለው ልዩነት ምንድን ነው? ይህንን መለየት በጣም አስፈላጊ ነው። ወሳኙ ነጥብ እዚህ ጋር ነው ያለው። በማሳመን እና በማታለል መካከል ያለው ልዩነት በ3 ነገሮች ላይ ነው። ዓላማ፣ ታማኝነት እና ተጽዕኖ። ማሳመን በጎ ዓላማ አለው፣ ማታለል ግን ራስ ወዳድነት ነው። ማሳመን ግልጽ ነው፣ ማታለል ደግሞ በውሸት እና በድብቅ ዓላማ የተሞላ ነው። ይህ የሚዛን ምስል ሁሉንም ነገር ጥቅልል አድርጎ ይገልጸዋል። ዋናው ጥያቄ ምንድን ነው? የድርጊቱ የመጨረሻ ግብ ሌላውን መረዳት ነው ወይስ መጉዳት የሚለው ነው። መልሱ የትኛው እንደሆነ በግልጽ ይነግረናል። ስለዚህ ዋናው ቁም ነገር ይሄ ነው። የማታለል ጨዋታውን መረዳት እና ምልክቶቹን መለየት በቁጥጥር ስር ከመዋል ለመውጣት የመጀመሪያው እና ትልቁ እርምጃ ነው። ይህንን ትንታኔ ስናጠናቅቅ በዚህ ጥያቄ ላይ እናሰላስል። በሕይወታችን ውስጥ በጤናማ ተጽዕኖ እና በጎጂ ቁጥጥር መካከል ያለው መስመር የት ላይ ነው? ይህንን መስመር ለይቶ ማወቅ የራሳችንን ሰላም እና ነፃነት መጠበቅ ማለት ነው።